የመጀመሪያው መጽሐፍ የጻፉም ሰው ናቸው። የሚገርመው እኚህ ሰው ያው በተለያዩ የገጠር ክፍሎች እየተዘዋወሩ ሲያስተምሩ፣ ሲያክሙ፣ ሲያገለግሉ ምንም የትራንስፖርት አገልግሎት ስላልነበር በፈረስ ነበር እየተጓጓዙ አገልግሎት ሲሰጡ የነበረው። ጤና ይስጥልን። በሱ ፍቃድ ተገኘው ዳመት ነኝ። ደህና ናችሁ? ቆይታችሁ እንዴት ነው? ሁሉ አሽወይና? እኔ በጣም ደህና ነኝ። ዛሬም እንደተለመደው በጣም የሚጣፍጡ ኢትዮጵያውያንና ትውልደ ኢትዮጵያን የሰሩ በርካታ ሀሳቦችን ወደ እናንተ ይዤ መጥቻለሁ። በዛሬ ፕሮግራሜ ወደ እናንተ ይዤላችሁ ሊቀርብ የወደድኩት ጎንደር ላይ ተወልደው ህንድ ሄደው ተምረው ወደ እንግሊዝ ነጉደው በኋላም ኢትዮጵያ መጥተው ለሀገራችን ኢትዮጵያ በርካታ ነገር በመስራት ብዙዎቻችን ያስደመሙ ያስደነቁ ድንቅ ኢትዮጵያዊ ናቸው። አብራችሁን ትቆዩ ዘንድ ጋብዛለሁ። በሱ ፍቃድ ተገኘው ዳመት ነኝ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ በማድረግ ተወዳጁን። መልካም ጊዜ። ጊዜው 1860 ዓመተ ምህረት ነው። አጼ ቴዎድሮስ ያቀዱት አልጣጣም ቢላቸው የጎንደርን ካህናትና ታላላቅ ሊቃናትን እያሰሩ በግዞት ወደ መቅደላ ይልኩበት የነበረ ጊዜ ነው። እንግዲህ በዛ ጊዜ የግዞቱ ጣፈንታ ከደረሳቸው መካከል ደግሞ ነጋድራስ እሸቴ ተሰማና ባለቤታቸው ወይዘሮ ደስታ እንዲሁም ልጃቸው ወርቅነህን ይዘው በመቅደላ በግዞት እንዲቀመጡ ተፈርዶባቸው ነበረ። ታዲያ በዚህ ጊዜ እንግሊዞች አጼውን ወቅተው መቅደላን ሲቆጣጠሩ ሐኪም ወርቅነህ የ2 ዓመት ብላቴና ነበሩ። እንግዲህ በ1860ዎቹ ሁሉም ራሱን ለማዳን ሲሸሽ ብላቴና ወርቅነህ ብቻውን ቆርቶ ኖሮ በእንግሊዝ ወታደሮች እጅ ይወድቃል። እነሱም ለጦር መሪያቸው ያው እንደተለመደው ያስረክቡታል። እንግሊዞች ከመቅደላ ንዋያተ ቅድሳትና ቅርሶቻችንን ብቻ ሳይሆኑ የዘረፉት እቴጌ ጥሩ ወርቅ እንዲሁም ልጃቸው ልዑል አለማየሁንና ወርቅነህ እሸቴንም ጭምር ነበር ዘርፈው ወደ ጠረፌት ተጓዙት። በወቅቱ እንግዲህ እቴጌይቱ ታመው ስለነበረ ወደ ጠረፉ ሳይደርሱ በመንገድ ላይ መልአከ ሞት ሊወስዳቸው ይችላል። ከዛ በኋላ ግን ጀነራሉ ከወታደሮቹ ጋር ጠረፍ ላይ ሲደርሱ ጀነራል ሮበርት ናፒር እንግዲህ ወደ እንግሊዝ በአስቸኳይ እንድትመጣ ተብሎ ጥሪ ስለተላለፈለት ልዑል አለማየሁን ይዞ HMS ፎርስ በተሰኘች መርከብ ወደ እንግሊዝ ያመራል። የእድል ጉዳይ ሆኖ ህፃን ወርቅነህ እሸቴ ደግሞ ከሌላኛው እንግሊዛዊው ከፍተኛ የጦር አዛዥ ኮሎኔል ቻርልስ ቻምበርሊን ጋር ወደ ህንድ እንዲያቀና ነው የተፈረደበት። እንግዲህ ኮሎኔሉም በጣም ወደውት ስለነበረ ወርቅነህ እሸቴን ስያሜያቸውን የእሳቸውን ስም በመስጠት መጠሪያ አድርገውት ቻርልስ ተብሎ እየተጠራ በህንድ ሀገር ከኮሎኔሉ ጋር አብሮ መኖር ይጀምራል። እዛም አንድ የሚሶኒያዊ ትምህርት ቤቶች ውስጥ በመግባት በጥሩ ውጤት እየተማረ ጊዜውን ያሳልፋል። በኋላም ላይ በጣም አስገራሚ በሆነ ሁኔታ ወደ ኮሌጅ በመግባት በሕክምና ትምህርት ሲመረቁ ከሐኪሞች ማህበርም እንደዚሁ የመጀመሪያው ባላንጎል ጥሩ ሐኪም በመሰኘት የምስክር ወረቀትና መቀስ በመሸለም አድናቆት የተቸረው ድንቅ ሰው ሆኗል ማለት ነው። የሐኪም ወርቅነህ ዝና በወቅቱ የአጼ ሚኒሊክ የቅርብ አማካሪ የነበሩት አለቃ አጽመ ጊዮርጊስና አለቃ ታዬ ጋር ደርሶ ኖሮ ለንጉሱ ስለዝናቸውና ለሀገር አስፈላጊ ስለመሆናቸው በፍጥነት ይነግራሉ። ይህንን የሰሙ ንጉሱም በጣም በመደሰት ለእንግሊዝ መንግስት ደብዳቤ ጽፈው በሕክምና መጥተው ሀገራቸውን ኢትዮጵያ እንዲያገለግሉላቸው ጥያቄ ያቀርባሉ። የእንግሊዝ መንግስትም የሚገርመው በጣም እጅግ በመደሰትና የሁለቱን ሀገራት ዲፕሎማሲያዊ ግንኙነትን ለማጠናከር በሚል ሐኪም ወርቅነህ እሸቴ ወደ ኢትዮጵያ መጥተው ንጉሱ በፈቀዱት በወደዱት ቦታ ላይ እንዲያገለግሉ ትእዛዝ በመስጠት መርቀው ይሸኟቸዋል ማለት ነው። እንግዲህ የእንግሊዝ መንግስትም ፍቃዱን የሰጠው በ1891 በወርሃ መስከረም ነበረ። ወደ ኢትዮጵያን በመምጣት እንግዲህ ሐኪም ወርቅነህ ሀገራቸውን ማገልገል ይጀምራሉ ማለት ነው። በ1891 ዓመተ ምህረት ሀገር ቤት መጥተው ስራ የጀመሩት ሐኪም ወርቅነህ እንግዲህ እንደ ኢሮፒያን አቆጣጠር በ1908 የዳግማዊ ምኒልክ ትምህርት ቤት ሲከፈት ስርዓተ ትምህርቱን ወይም በእንግሊዝኛው ካሪኩለም የሚባለውን ነገር በማደራጀት በማዘጋጀት ለተወሰነ ጊዜም ደግሞ በተጨማሪ የትምህርት ቤቱ ርዕሰ መምህር በመሆንም ከሕክምናው በተጨማሪ ኢትዮጵያን ያገለገሉ ድንቅ ሰው ናቸው። በተጨማሪም በ1917 ዓመተ ምህረት እንደ ኢሮፒያን አቆጣጠር ነው እንግዲህ ፍልውሃ የተባለውን አካባቢ በአዲስ አበባ እንዲያቋቁሙ ተመርጠው ኃላፊነታቸውንም በብቃት የተወጡ በታማኝነት ሰርተውም ለምርቃት ያበቁ ድንቅ ሰው ናቸው። ሐኪም ወርቅነህ በዛው ዓመት በወርሃ ሚያዝያ አካባቢ የተፈሪ መኮንን ትምህርት ቤት ሹም ሆነው አገልግለዋል። በኋላም በተጨማሪ በወቅቱ አጠራር ቤተሳይዳ የሚባለው በአሁኑ ደግሞ ወርሃ የካቲት ሆስፒታል ማለት ነው። የዛም ሆስፒታል
እንደዚሁ ደግሞ የጅማ መንገድ ስራ የብርሃንና ሰላም ማተሚያ ቤት የበላይ ተቆጣጣሪ በመሆን ከፍተኛ አገልግሎት በመስጠት በተለይ የኢትዮጵያ መንግስት በወቅቱ የነበረው ማለት ነው በሚፈልጋቸው በርካታ ቦታዎች በመግባት ሀገርን ያገለገሉ በጣም ድንቅ ሰው ናቸው። በጣም የሚገርም አንድ ታሪክ ልንገራችሁ። ዛሬ የሀገራችን ኢትዮጵያ እንግዲህ የትውልድ ምሳሌ አድርጋ በራሷ ፋይናንስ የምትሰራው የአባይ ግድብ ላይም ከዚህ ቀደም ማለት ነው በአጼ ኃይለ ሥላሴ ዘመነ መንግስት በ1928 ዓመተ ምህረት ንጉስ ኃይለ ሥላሴ የአባይን ወንዝ ግድብ ተገድቦ የኤሌክትሪክ ኃይል እንዲያመነጭ ታስቦ ነበርና ዲዛይኒንጉ ተሰርቶ ከተጠናቀቀ በኋላ ወደ አሜሪካን ሀገር ሄደው የገቢ ምንጭ በማሰባሰብና ከአሜሪካኖቹ ደግሞ ድጋፍ በማግኘት ይህ ግድብ አባይ ጉባ ላይ እንዲገደብ እንግዲህ ኮሚቴ አዋቅረው ነበር። ከነዛ ኮሚቴ መካከልም እንግዲህ ሐኪም ወርቅነህ እሸቴ አንዱ ነበሩ ይባላል። ስለዚህ ከዛ በኋላ ነው እንግዲህ ያን የተጠነሰሰው የአባይ መነሻም ዛሬ ላይ በእኛ ትውልድ ጊዜውና እድሉ ፈቅዶልን በራሳችን ኢኮኖሚ፣ በራሳችን ፋይናንስ፣ በራሳችን ልጆች እየተገነባ ያው በቅርቡ ደግሞ ተመርቆ አገልግሎት ይሰጣል ተብሎ እየተጠበቀ ነው። የውጪ የፖለቲካው እንደዚህ ደግሞ የኢኮኖሚው ጫና እንዳለ ሆኖ ማለት ነው። ስለዚህ ሐኪም ወርቅነህ እሸቴ በተለያዩ ዘርፍ ውስጥ ያገለግሉ ቢሆንም በተለይ ደግሞ የአባይ ትውልድ ላይም የራሳቸውን አሻራ ለማኖር ባይሳካም የጣሩ ሰው እንደሆኑ ነው መረጃዎች የሚገልጹት። ሌላው እንግዲህ በ1922 ደግሞ ወደ ህንድ ሀገር ድጋሚ በመመለስ በመጓዝ ከቦምቤ በአስተማሪነትና በልዩ ልዩ ሙያ የሚያገለግሉ 21 ህንዳውያንን ወደ ኢትዮጵያ በማምጣት የሚታወቁ ድንቅ ሰው ናቸው ሐኪም ወርቅነህ እሸቴ። እንግዲህ እነዚህ ሰዎች ከቦምቤ ያመጧቸው ለምንድን ነው ቢባል አንድም የእውቀት የትምህርትና የእውቀት ሽግግር እንዲደረግ ኢትዮጵያውያን ከነሱም ተምረው ቀስመው ሀገራቸውን እንዲያገለግሉ በማሰብ የእውቀት ሽግግር እንዲኖር የሰሩ ድንቅ ኢትዮጵያውያን ጭምር ናቸው። አስገራሚው ነገር እሱ ብቻ አይደለም። ሐኪም ወርቅነህ እሸቴ የዓለም ጂኦግራፊ የተሰኘ በአማርኛ ቋንቋ የመጀመሪያው መጽሐፍ የጻፉም ሰው ናቸው። በወቅቱ መጽሐፍ ሲጽፉም የሚገርመው ማተሚያም ስላልነበረ ተጽፎ ተቀምጦ ከተጻፈ ከ4 ዓመት በኋላ ንጉስ ኃይለ ሥላሴ ከውጪ ይዘውት የመጡት ማሽንን በመጠቀም የመጀመሪያው የሳቸው መጽሐፍ ለመታተም እንደበቃ ታሪኮችን ገለጥ ስናደርግ እናገኛለን። ሌላው በጣም አስገራሚው ነገር ደግሞ ምንድነው ሐኪም ወርቅነህ እሸቴ ሰብአዊነት ላይ የገዘፈ ማንነት እንደነበራቸው ነው በጣም የሚነገረው። ከዛም ባሻገር የፍቅር አገልግሎት የሚል ማህበር በማቋቋም በተለያዩ ኢትዮጵያ ክፍሎች በመጓጓዝ በመሄድ ኢትዮጵያውያንን በሕክምና በበጎ ፈቃድ ሲያገለግሉ የነበሩ ሰው ናቸው። የሚገርመው እኚህ ሰው ያው በተለያዩ የገጠር ክፍሎች እየተዘዋወሩ ሲያስተምሩ ሲያክሙ ሲያገለግሉ ምንም የትራንስፖርት አገልግሎት ስላልነበር በፈረስ ነበር እየተጓጓዙ አገልግሎት ሲሰጡ የነበረው። በተለይ ደግሞ ወዲያው እዛው ከግለሰቦቹ ጋር ተገናኝቶ አገልግሎት የሚሰጡበት እንግዲህ ከሚገርመው ነገር በአፍ መፍቻ ቋንቋቸው እንግሊዘኛ ብቻ ሳይሆን በአካባቢው ቋንቋ በተለይም አማርኛና አፋን ኦሮሞ ቋንቋን በመማር ያለ አስተርጓሚ የኢትዮጵያ ህብረተሰብን ገበሬውን አርሶ አደሩን በማገልገል የሚታወቁ ድንቅ ሰው ናቸው ሐኪም ወርቅነህ እሸቴ። እንግዲህ እኚህ የሀገር ባለውለታ ጥቅምት 11 ቀን 1945 ዓ.ም አርፈዋል። ሐኪም ወርቅነህ እሸቴ። ክብር ለሰሩ እጆች፣ ክብር ለሀገር ባለውለታዎች። መጽሐፍት ያወራሉ፣ ማንበብ ያሸልማል። መልካም ጊዜ።